ሰላም ጤና ይስጥልን። እኔ መምህር ጌታ ሰጠኝ ነኝ። ዛሬ ደግሞ ልኬቶችን ከትልቁ ወደ ትንሹ ምድብ ለመለወጥ በምናደርገው ዘዴዎች ላይ ሁለተኛውን ክፍላችን እናያለን። በባለፈው ቪዲዮአችን ላይ በሙሉ ቁጥር የተቀመጡትን ነው ከትልቁ ወደ ትንሹ ስለውጥ የነበረው። ዛሬ ደግሞ በነጥብ የተቀመጡ የርዝመት መለኪያ ምድቦችን ወደ ትንሹ ምድብ እንዴት እንደምንለውጥ ደግሞ እናያለን ማለት ነው። እሺ ወደ ጥያቄያችን እንገባለን። እዚህ ጋር ለምሳሌ የተሰጠን ጥያቄ 1.5 ኪሎ ሜትር ቢሆን 1.5 ኪሎ ሜትር ቢሆን በደንብ ይሁን። እዚህ ጋር እስከ ሜትር ድረስ 0 አደርጋለሁ። 1.5ን ወደ ሜትር ለመለወጥ ማለት ነው። ወደ ሜትር ለመለወጥ ስለዚህ በሂሳብ ሕግ ነጥብና 0 ተመሳሳይ ዋጋ አላቸው። ስለዚህ ምን አደርጋለሁ? እቺን ነጥብ በአንድ 0 አጠፋለሁ። ስለዚህ ማን ቀረን ማለት ነው? ይሄው 1 5 0 0 ቀረን ማለት ነው። ስለዚህ መልሳችን 1500 ሜትር ይሆናል ማለት ነው። 1.5 ኪሎ ሜትር ወደ ሜትር ሲለወጥ 1500 ሜትር ይሆናል ማለት ነው። እንደገና እዚህ ጋር ሌላ ጥያቄ ደግሞ በኪሎ ሜትር እንስራ። 2.1 ኪሎ ሜትር ወደ ሜትር በተመሳሳይ ይሄው እዚህ ድረስ ወደ ሜትር መለወጥ ብፈልግ እዚህ ጋር መልሳችንን እኩል ይሆናል ዳሽ ሜትር ብለን እንጽፋለን። ዳሽ ሜትር ብለን እንጽፋለን። ስለዚህ 2.1 ኪሎ ሜትርን ወደ ሜትር ለመለወጥ እስከ ሜትር ድረስ ያሉትን ምድቦች 00 እንጽፋለን። ስለዚህ ምን አደርጋለሁ? እዚህ ጋር እቺን ነጥብ በአንድ 0 አጠፋለሁ። ማን ይቀረናል? እዚህ ጋር ኪሎ ሜትር ላይ 21 ይቀረኛል። ኪሎ ሜትር ላይ 21 ይቀረኛል። ከዛ ደግሞ 20 አሉኝ እዚህ ጋር 20 እጨምራለሁ። መልሳችን 2100 ሜትር ይሆናል ማለት ነው። 2.1 ኪሎ ሜትር ወደ ሜትር ሲለወጥ 2100 ሜትር ይሆናል ማለት ነው። እሺ ሜትር ጋር ደግሞ እንምጣ። 2.5 ሜትር ወደ ሚሊሜትር ነው የምንለውጠው። ስለዚህ እዚህ ጋር እኩል ይሆናል ዳሽ ሚሊሜትር እላለሁ። ዳሽ ሚሊሜትር እዚህ ጋር እስከ ሚሊሜትር ድረስ 0 አስቀምጣለሁ። እስከ ሚሊሜትር ድረስ 0 አስቀምጣለሁ። እዚች ጋር ያው ትንሽ ጥንቃቄ ማድረግ ያለብን በደንብ ለሁላችሁም እንዲታይ ነጥብን በአንድ 0 አጠፋለሁ። ያው እዚህ ጋር ነጥብ አጠፋሁኝ። እዚህ ጋር ደግሞ 0ን አጠፋለሁ ማለት ነው። 0ን ሳጠፋ ቀጥታ የሚቀረው ቁጥር መልሳችን ይሆናል ማለት ነው። እንደምታዩት ይህ ቁጥር እዚህ መልሳችን ላይ ቀርቷል። 2500 ሚሊሜትር መልሳችን ይሆናል ማለት ነው። 2500 ሜትር መልሳችን ይሆናል ማለት ነው። እሺ ቪዲዮአችንን ከወደዱት የዩቲዩብ አካውንታችንን ሰብስክራይብ ማድረግ አይርሱ። ተጨማሪ እንዲሰራላችሁ የምትፈልጓቸው ቪዲዮዎች ካሉ ደግሞ በኮሜንት ያሳውቁ።